እቺ ሴት አራስ ህፃን ልጇን ይዛ ዳኛ ፊት የቀረበችው የሞት ፍርድ ልትቀበል ነው ብላችሁ በጣም ያሳዝናል አይደል? አንጀት ይበላል። ግን ያደረገችውን ነገር ልንገራችሁና ውሳኔው እናንተ ነው። ሃጀር ወይንም ኒዕማ ትባላለች። ግብፃዊት ነች። አንድ ጎልማሳ 6 ህፃናት ልጆች ያሉት ሰው እሷን እንደ ሁለተኛ ሚስት አድርጎ ያገባታል። አብራውም መኖር ትጀምራለች። የመጀመሪያ ሚስቱን አልፈታም፣ ግን በመሃላቸው ትንሽ ቅራኔ ያለ ይሄዳል። ልጆቹን ያያል፣ እሷ ጋር ያድራል። እንደዛ እቺ ሴት ከጊዜ ብዛት ምን ታስባለች? ባሏ ወደ መጀመሪያ ሚስቱ ጠቅሎ እኔን ትቶ ይሄዳል የሚል ስጋት ይፈጠርባታል። በዚህ ምክንያት ልጆቹን አንድ በአንድ መጨረስ ታስባለች። ከዛ ክሎሮፊን የተባለ የተባይ መርዝ በዳቦ አብራ እያቦካች እነዚህን ህፃናቶች አንድ በአንድ ታበላቸዋለች፣ ባሏንም ጨምሮ። ከዛ በሚያሳዝን ሁኔታ ኦገስት 20 ላይ ሁሉም ይሞታሉ፣ ከባሏ ጋር 6 ነፍስ ማለት ነው። ከዛ በኋላ ነው በዚህ ወንጀል ተጠርጥራ ከዛ በኋላ ደግሞ እሷ ማድረጓን ተወስኖባት ፍርድ ቤት ላይ የስቅላት ፍርድ እየተፈረደባት ነው። አሁንስ ስሜታችሁ ተቀየረ ወይስ አልተቀየረም? ኮሜንት ላይ ጻፉልኝ። ስላደመጣችሁኝ አመሰግናለሁ። መልካም ውሎ።